ይሄ የእግር ማሻ የነርቭ ማነቃቂያ የሚሰጠው ምን መሰለሽ? አብዛኛው የነርቮች መጨረሻ ያሉት ግን የውስጥ እግር ላይ ነው። ውስጥ አካላት ጀምሮ የኩላሊት፣ የአንጀት ኤቭሪ የሁሉ ፎርማት ነርቭ ኢንዲንጉ ያለው ታች እግር ላይ ነው ያለው። ስለዚህ እቺ ምንድነው የምታደርገው? ያንን አክቲቬት በማድረግ አክቲቬት ስትሆን ሙሉ ሰውነትሽ ነርቮች ይነቃቃሉ። ነርቮች ሲነቃቁ ምን ይሆናል? ደም መንሸርሸር ይጀምራል። ደም ከተንሸረሸረ ጤና አገኘሽ ማለት ነው። ስኳር ቢኖርብሽ፣ ግፊት ቢኖርብሽ ደም ሌቭልሽን በናቹራል መንገድ ሁሉም ኦርጋኖችሽ ፕሮፐርሊ በተፈጥሯዊ ስራቸውን እንዲሰሩ ያነቃቃቸዋል። በዛ ላይ ምን ትጨምሪያለሽ? ይህን ስትጠቀሚ ፍሌክሲቢሊቲ ትጨምሪያለሽ። የዲፕ ማሳጅ የሚባለው ቴክኒክ በጣም ረጅም እድሜ ያለው፣ በእኔም እግር ማሻ ተጠቀምክ፣ በሰው በፕሮፌሽናል እጅም ተጠቀምክ፣ በጣም ኤንሸንት የሆነ በጣም ለ2000-3000 ዓመት ታሪክ አለው። ምንድን ነው የሚባለው? የሰው ልጆች የነርቭ መጨረሻ የሚገኘው የውስጥ እግር ላይ ነው። ያንን አክቲቬት በማድረግ ጠቅላላ ሙሉ ሰውነትህ ፕሮፐርሊ ስራው እንዲሰራ ነው የሚያግዘው። ለሰውነት ማገዣ ነው። ከዛ ባለፈ ደግሞ ለምሳሌ የኩላሊት የውስጥ ችግሮች ካሉብህ ልክ ህመሞች እንደጀመሩ ኖቲፋይ አያደርጉህም፣ አያሳውቁህም። የተወሰነ ስቴጅ ከሄዱ በኋላ ነው የውስጥ አካላትህ መታመሙን የምታውቀው። አጠቃላይ ነርቮችህን በማነቃቃት ልክ አንድ ቦታ ላይ ሆነ የቁም ብስክሌት እንደነዳ ወይንም ልብ ያለ ውሃ ውስጥ ገብተህ ስትታጠብ ሰውነት እንዴት ነው ሪፍሬሽ የሚሆነው? ሙሉ ሰውነት ይከፈታል፣ ደም መንሸራሸር ይጀምራል። ቀጥታ የውስጥ እግርህን ማሳጅ ነው የሚያደርግህ። ልክ ፕሮፌሽናል ሰው አስተኝቶ እግርህን ልክ እንደሚያሽህ ነው ይሄ የሚያሸው። ጊዜ ኖሮን ስፖርት አንሰራም። ያው የመስነፍ የምናምን ሳይሆን ያለን የህይወት አናኗር የፕሮግራም ማነስ እንደገባ ደክሞ ነው የምተኛው። እሁድን እንኳን ፕሮፐርሊ የሚያርፍ ሰው የለም። እና እንደዚህ እድሜ ትንሽ እየገፋ ሲሄድ በቦዲ ስትረስ የሚባሉ በሽታዎች የማይቀሩ ናቸውና እንኳን የእግር ህመም፣ ጀርባ ህመም ያለው ሰው ማንኛውም ሰው ቢጠቀመው ጤና ነው የሚያገኘው።